ፈሪሳውያን ማለት ከስምንቱ ቤተ አይሁድ አንዱ የፈሪሳውያን የሚባለው ነው። ከላይ ከፍ ብለን እንዳየነው ኒቆዲሞስ አለቃ ነው ብለን አለቃነቱም በትምህርትም ነው፣ በገንዘብም ነው፣ በባለጸግነት በሹመትም ነው። እና ይህ ኒቆዲሞስ ይህ ሁሉ ተካቶለት እያለ ከጌታ ዘንድ ሂዶ ሲማር በቀር ቢያዩት ይንቁኛል ብሎ አሰበ። እስከዛሬ ለካ አሁን ይሄ ሂዶ ከዚያ ይማራል ብለው እንዳይነቅፉት ውዳሴ ከንቱ ሽቶ ሌሊት ይመጣ ነበር ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላከ እስራኤል ለዘአብጽሐነ እስከ ዛቲ ሰዓት። ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር በልብ አስበን በቃል ተናግረን ስለማንፈጽመው ስለ ፍጹም ቸርነቱ በላይ በመላእክት በምድር በደቂቀ አዳም እንዲሁም እኛ በማናውቃቸው ከምድር በታች ባሉ በካላም ፍጥረታት ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። የሁላችን እናቱ እመቤታችን ቅድስት ድንግል ማርያም ከቅዱሳን ጻድቃን ሰማዕታት ጋራ ክብር ምስጋና ይድረሳት። ክቡራን የእግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን በሰላምና በጤና ጠብቆ ቀናትን፣ ሳምንታትን፣ ዓመታትን እያሳለፈ በሰላም የሚጠብቀን እግዚአብሔር አምላካችን እድሜ ለንስሐ ሰጥቶ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ዛሬ እንደተለመደው የአብይ ጾም ሰባተኛውን የአብይ ጾም ሳምንት ይዘንላችሁ መጥተናል። ሰባተኛው የአብይ ጾም ሳምንት ማን ይባላል? ከሕይወታችን ጋርስ ምን የሚያገናኝ ምስጢር አለው የሚለውን እንደ እግዚአብሔር መልካም ፈቃድ የምንመለከት ይሆናል። ረድኤተ እግዚአብሔር ከሁላችን ጋር ይሁን። እንግዲህ የአብይ ጾም ሳምንታትን እያየን መጥተናል። ከሕይወታችን ጋር እንዴት እንደሚገናኙ እየተማርንባቸው ትርጉማቸውን፣ ምስጢራቸውን፣ ሕይወታቸውን እያየን መጥተናል። አሁንም እግዚአብሔር በረድኤትና በሰላም ጠብቆን ሰባተኛው ሳምንት ላይ ደርሰናል። ሰባተኛው የአብይ ጾም ሳምንት ኒቆዲሞስ ይባላል። ኒቆዲሞስ ማለት ምንድነው? ታሪኩ እንዴት ነው የሚለውን በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 ባለው የምንመለከት ይሆናል ማለት ነውና ኒቆዲሞስ ማለት ምን ማለት እንደሆነ ከመመልከታችን በፊት ቁጥር 1 ላይ ያለው ቃል እንዲህ ይላል። ወሃሎ አሐዱ ቢሲ እምፈሪሳውያን ዘስሙ ኒቆዲሞስ፣ ከፈሪሳውያን ወገን ስሙ ኒቆዲሞስ የሚባል አንድ ሰው ነበረ ይላል ዮሐንስ ወንጌላዊ ምዕራፍ 3 ቁጥር 1 ላይ። ከማን ወገን አለ? ከፈሪሳውያን ወገን። ፈሪሳውያን ማለት ከስምንቱ ቤተ አይሁድ አንዱ የፈሪሳውያን የሚባለው ነው። አይሁድ በስምንት የተከፈሉ ናቸው። 8 አይነት ክፍል አላቸው። ረበናት፣ ሊቃነ ካህናት ወዘተ የሚባሉ። ከዚያ ውስጥ ይህ የፈሪሳውያን ቡድን አንዱ ቡድን ነውና እነዚህ ፈሪሳውያን በተለይ ሰው ሕግን በመጠበቅ መጽደቅ አለበት የሚሉ እጅግ በጣም ተመጻዳቂዎች ናቸው። በሀብትም የበለጸጉ ናቸው። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት እጅግ በጣም አጥብቀው ትምህርቱን ሲቃወሙ ከነበሩት ግንባር ቀደሞች ናቸው። እነማን? ፈሪሳውያን። እነዚህ ፈሪሳውያን ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 23 ከቁጥር 1 ጀምሮ እስከ ፍጻሜው በደንብ አድርጎ ወቅሷቸዋል። አሌለክሙ ጸሐፍት ፈሪሳውያን መደለዋን ለተመስሉ መቃብረ ግብሱሳን አላቸው። የተለሰነ የተለቀለቀ መቃብርን የምትመስሉ ያ መቃብር ግን በውስጡ አጥንቱ ተከስክሶ ደሙ ፈሶ እዙ ፈሶ አጥንቱ ተከስክሶ እዙ ተልከስክሶ ላይን የሚያስከፋ ለአፍንጫ የሚከረፋ እንዳለበት ከላይ ግን መቃብር ሲያዩት ታንጾ ቀለም ተቀብቶ ተለቅልቆ ሲያዩት እንደሚያስደስት እናንተ እንደዚያ ናችሁ ብሎ ወቅሷቸዋል። እነዚህም ጸሐፍት ፈሪሳውያን ከላይ ሲያዩዋቸው የሙሴን ሕግ የሚጠብቁ እግዚአብሔርን የሚያመልኩ 10ሩን ቃላት የሚጠብቁ ለቤተ መቅደስ ለቤተ ምኩራብ ግንባር ቀደም ጠባቂዎች የሚመስሉ ናቸው። ውስጣቸው ግን ገንዘብ መውደድን፣ ኃጢአትን፣ ቅሚያን የተመላ ነበር እያለ ጌታ በሰፊው ወቅሷቸዋል። እነዚህ ፈሪሳውያን የሚባሉትን ማለት ነውና የመጽሐፍ ቅዱስ መዝገበ ቃላት እንደሚነግረን ጌታ በነበረበት ሰዓት ወደ 6000 ያህል ፈሪሳውያን እንደነበሩ ይነገራል። ምን ለማለት ነውና ይህ ኒቆዲሞስ ከነዚህ ከፈሪሳውያን አንዱ ነበር። መቼም እግዚአብሔር ከኃጢአተኛ መካከል ጻድቃንን መምረጥ ያውቅበታል። በታሪክም ስንመለከት በብሉይ ኪዳን ዓለም በሙሉ በበደለበት ሰዓት ኖህ ከነቤተሰቡ ጻድቅ ሆኖ ተገኝቶ ነበር። ዓለም በንፍር ውሃ በሙሉ ሲጠፋ ኖህ ከነቤተሰቡ የዳነ በዚህ ምክንያት ነውና እግዚአብሔር በክፉዎች መካከል ደጋጎች እንዲገኙ ያደርጋል። ወደ ሰዶምና ገሞራም ስንመለከት ሰዶምና ገሞራ በሙሉ ኃጢአተኛ ሆነው ከሰማይ እሳት ወርዶ እንደ ዝናብ ሲዘርብባቸውና ሲያጠፋቸው ከታሪክ ሲሰርዛቸው ሎጥ ከነቤተሰቡ ደግ ሆኖ ተገኝቶ ነበር ማለት ነው።
ኃጢአት በጣዖት አምልኮ ፈጽሞ በተያዘበት ሰዓት እና አብርሃም እግዚአብሔርን እያመለኩ ተገኝተዋልና እግዚአብሔር ከክፎች መካከል ደጋጎችን ማስነሳት ያውቅበታል። ለዚህ ነው ቅዱስ ያሬድ እያሃደጋ ለምድር እምቅድመ ዓለም ወስከ ለዓለም እንበለ ካህናት ወዲያቆናት ወይም እያሃድጋ ለሀገር ዘይንበለ አሃዱ ኄር አገርን ያለ አንድ ሰው ቸር ያለ አንድ ቸር ሰው እግዚአብሔር አይተዋትም የሚባሉና ዛሬም ራሱ እንደዚህ ኃጢአት የበዛበት ዘመን ቢሆን በደል የበዛበት ቢሆን እግዚአብሔርን የሚደፋፈር ትውልድ የበዛበት ሰዓት ቢሆን እንኳን ዛሬም በገዳም ገብተው በበዓት ተከተው እየጾሙ እየጸለዩ እግዚአብሔርን የሚያመሰግኑ እንደ ኒቆዲሞስ ያሉ ብዙ ሰዎች አሉና ተስፋ መቁረጥ አያስፈልግም። እግዚአብሔር ምድሪቱን ያለ አንድ ቸር ሰው በፍጹም አይተዋትም። ያ ባይሆን ኑሮማ እንግዳ ምንም አንድ ቸር ሰው ባይኖር ሁላችንም አንኖር ነበር፣ ፈጽመን እንጠፋ ነበር። ግን ምንም ኃጢአተኛው ቢበዛ እግዚአብሔር ከብዙ ኃጢአተኛ ይልቅ የአንዱን ደግ ሰው ጸሎት ይሰማልና በአንዳንድ አባቶች ጸሎት ዛሬም አለን ማለት ነውና ይህ ኒቆዲሞስ ከፈሪሳውያን መካከል ነው። መልአኮሙ ለአይሁድ ይለዋል። የአይሁድ አለቃ ነው። ደግሞ አለቅነት አለው። አለቅነቱ በሶስት ወገን ነው። አንደኛ በሹመት አለቃ ነው። የአይሁድ የፈሪሳውያን አለቃቸው በሹመት ይበልጣቸዋል። ሁለተኛ ደግሞ በትምህርትም አለቃቸው ከሁሎችም ይልቅ ኦሪትን አንጠርጥሮ የተማረ ነው። እንደ ገማልያል ያለ ምሁረ ኦሪት ነው ይህ ኒቆዲሞስ። ሶስተኛ ደግሞ በባለጸግነትም አለቃቸው ነው። በሀብትም ይበልጣቸዋል። ሀብትም ከሁሎችም የበለጠ ነው። በሹመትም ይበልጣቸዋል፣ በትምህርትም ይበልጣቸዋል፣ በባለጸግነትም ይበልጣቸዋል። ማን? ይህ ኒቆዲሞስ ከፈሪሳውያን ማለት ነው። እና ወውቱ መጽሐፈ እግዚእ ኢየሱስ ቀዲሙ ሌሊት ይላል። ይህ ኒቆዲሞስ ሌሊት ወደ ጌታ ይመጣ ነበር ይላል። ሌሊት ለምንድን ነው ሌሊት የሚመጣ? ጌታ ቀን በምኩራብ ሲያስተምር ይውላል በአደባባይ። ለምን ከዚያ መጥቶ አይማርም ቢሉ ሶስት ምክንያት አለው። አንደኛ ውዳሴ ከንቱ ሽቶ ነው ይላል። እንግዲህ ከላይ ከፍ ብለን እንዳየነው ኒቆዲሞስ አለቃ ነው ብለናል። አለቃነቱም በትምህርትም ነው፣ በገንዘብም ነው፣ በባለጸግነት በሹመትም ነው። እና ይህ ኒቆዲሞስ ይህ ሁሉ ተካቶለት እያለ ከጌታ ዘንድ ሂዶ ሲማር በቀር ቢያዩት ይንቁኛል ብሎ አሰበ። እስከዛሬ ለካ አሁን ይሄ ሂዶ ከዚያ ይማራል ብለው እንዳይነቅፉት ውዳሴ ከንቱ ሽቶ ሌሊት ይመጣ ነበር ይላል። አሁን በጣም ብዙ አለ አይደል እንደዚህ አይነት ተመሳሳይ የሆነ ነገር። መቼም ታውቁታላችሁ። ሰው ስልጣን ሳይዝ ወይም ተራ ሰው ሲሆን ደግ ነው። ማለዳ ቤተክርስቲያን ታገኙታላችሁ፣ ማታ ቤተክርስቲያን ይገኛል። ጠላውን ለብሶ ነው የሚገኝ። የሆነ ሰዓት ስልጣን ካገኘ፣ ሀብት ካገኘ፣ እንደው ጤንነትም ራሱ ካገኘ፣ ዝና ሲገኝ እግዚአብሔር ያንን ሰው ወደ ከፍታ ሲያወጣውና ሲያሳውቀው እንደገና ደግሞ ከእግዚአብሔር መራቅ ይጀምራል። አይ ደህንነት የሚባል ነገር አለ ይባላል። ለደህንነት እሰጋለሁ ይላል ወዘተ እያለ ከእግዚአብሔር ማዕድ እየራቀ ይሄዳል ማለት ነው። ኒቆዲሞስ ይሄ ነበር የገጠመው። አንደኛ በቃ በአይሁድ ፊት ቁጭ ብሎ መማር ለሱ እንደ ውርደት ነው የሆነው። መማር ግን መቼም ክብር እንጂ ውርደት አይሆንም። ውዳሴ ከንቱም ደግሞ አንድ ክርስቲያንን ከሚጠሩ መስገርቶች ወይም ወጥመዶች አሉ። ውዳሴ ከንቱ ነው። ውዳሴ ከንቱ ሰውን ያልሰራውን ስራ ሰርተሃል ሲሉት አዎ ማለት ነው። እንደው ዝም ብሎ ምንም ነገር ሳያደርግ እንኳን አንተ እኮ እንዲህ ነህ ሲባል ሰው ደስ ይለዋል። ልቡ ነው ያላደረገውን እንዳላደረገው እያወቀ እኮ እንደዚህ ለዚያ ነገር ብቁ እንዳልሆነ እያወቀ ራሱ ሰው ውዳሴ ይሰማዋል ማለት ነው። እና በተለይ አጋንንት ደግሞ ቅዱሳኑን ራሱ የሚጥሏቸው ከበቁ በኋላ ሌላው ነገር ሁሉ ድል አድርገውት ውዳሴ ከንቱ ይጥላቸዋል። በውዳሴ ከንቱ ይጥላቸዋል። እና እንደውም አንድ ጊዜ አንድ አባት ሰይጣን ሊያስወጡ እያጠመቁ ሳለ ወጣ ሲሉት ምን አላቸው? ያ ሰይጣን ጌታ ሲመጣ ጻድቃን በቀኝና በግራ ያቆማል ይባላል፣ እነማን ናቸው አላቸው። አይ እኔ እግዚአብሔር በቀኝ እንዲያቆመኝ ጸልያለሁ፣ እኔ ሌሎችን አንተ ታውቃለህ ብለው በትህትና ቃል ሲመልሱለት ያ ሰይጣን ተነወቷል። ስለ ትህትና ወጥቻለሁ ብሎ ተናግሯቸውና ውዳሴ ከንቱ አያስፈልግም። ሁለተኛ ደግሞ ኒቆዲሞስ በሌሊት የሚመጣበት ምክንያት የሌሊት ልቡና ክት ነው ይላል፣ የተሰበሰበ ነው ይላል። ሰው ቀን ከሚማርና ሌሊት ከሚማር ሌሊት የሚማረው ከህሊናው ላይ ይሰርዛል። ለምን? ሌሊት ምንም የሚያየው ነገር የለም። አእምሮ ስብስብ ብሎ እንዲማር ፈልጎ ነው ይላል ኒቆዲሞስ። ቀን ላይ በአይናችን የምናየው ብዙ ነገር ስላለ አይናችን ከብርሃነ ፀሐይ ጋር ተዋህዶ በጣም ብዙ ነገር ማየት እንችላለን። ያኔ ህሊናችን ይባክናል። ስለሚባክን በቀን ላይ አእምሮአችን ክት ስለማይሆን ኒቆዲሞስ በደንብ ለመማር ሌሊት ይመጣ ነበር ይላል። አእምሮ ሙሉ ለሙሉ ለእግዚአብሔር ሰጥቶ ለመማር። ሶስተኛ ግን ከምኩራብ እንዳይባረር ነው ይላል።
ዮሐንስ ወንጌል ምዕራፍ 9 ላይ ስንመለከት በክርስቶስ ያመነ ሰው ቢኖር ከምኩራብ ይለያል ብለው እነዚህ አይሁድ ሕግ አውጥተው ነው። እና ቀን እዚያ ሲሄድ ብታይ ያው ምን የነሱ አለቃ የተባልኩት ሌላውን መምከር ማስተማር ሲገባኝ ወደ ጌታ እንዳይሄድ እኔ ሄጄ ብታይማ ከምኩራብ መባረሬ ነው ብሎ ሌሊት እየመጣ ከጌታ ዘንድ ይማር ነበር ማለት ነው። ያም ሆኖ ግን ኒቆዲሞስን ሳናደንቅለት የማናልፈው ነገር ሹመት ቢኖረው ባለጸግነት ቢኖረው በትምህርት ከሌሎች ሰዎች የተሻለ ቢሆንም ግን እንዳልተማረ ራሱን ባዶ አድርጎ ሊማር መጥቷል ማለት ነው። ይህንን ነገር ማወቅ አለብን። ቅዱስ ጳውሎስ ምንድነው ያለ? አውቄያለሁ የሚል ሰው ቢኖር ገና እንዳላወቀ ይወቅ ብሏል። አላወቀም ገና። አውቄያለሁ ካለ ገና አላወቀም። ለምን ከተባለ የእውቀት ፍጻሜው አለማወቅ ስለሆነ ማለት ነው። ሰው ምንም አለማወቁን ካወቀ እኔ ምንም አላዋቂ ነኝ ብሎ ብዙ ነገር አይቶ አላዋቂነቱን ከተረዳ ያ ሰው እያወቀ ነው ማለት ነው። ሰው የእውቀቱ ፍጻሜ እግዚአብሔርን አለማወቅ፣ እንኳን እግዚአብሔርን አለማወቅ ራሱን አለማወቅ፣ ነፍሱን አለማወቅ። ስለዚህ ያ ነገር ሁሉ ሳይገድበው ሹመቱ ባለጸግነቱ ሊማር መጥቷል። እኛም እንደዚሁ መሆን አለብን። አንዳንድ ነገር እንደዚህ የሚጋርደን ስላለ ማለት ነውና በሌሊት መጥቶ ጌታን ምን አለው? ረቢና አምር ከመማ በእግዚአብሔር መጻእከ ከመ ትኩን መምህራን፣ ጌታ ሆይ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን። ስማልወ ይህም ማስረጃችን አለ። ስማልወ ዘይክል ይግበር ተአምረ ዘአንተ ትገብር፣ አንተ የምታደርገውን ተአምር ማድረግ የሚቻለው ሰው የለም። ስለዚህ ከእግዚአብሔር ተልከህ እንደመጣህ እናውቃለን አለ። እውነት ነው። ጌታ ያደረገውን ነገር ማድረግ የሚቻለው ሰው የለም። ክርስቶስም ሲያስተምር ቢነግራቸው ቢያስተምራቸው አልሰማው ሲሉት መጨረሻ ላይ ምንድነው ያላቸው? ለስራዬ እመኑ አላቸው። በስራዬ እመኑ ማለት ነው። በደረቅ ግንባር ላይ አሁን ዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው ስንመለከተው አይን የፈጠረለት ከግንባር ብቻ ነበር ይላል ፊቱ። ደረቅ ግንባር ላይ ጭቃን ትፍሎ እዚህ ጋር ለጥፎ አይን መፍጠር አምላክ ካልሆነ ይሄንን ማን ይሰራው? ስለዚህ ኒቆዲሞስ ምን አለ? አንተ የምትሰራው ስራ የአምላክነት ስራ ነውና ከእግዚአብሔር ተልከህ እንደመጣህ እናውቃለን ሲለው ጌታ እንዲህ አለ፣ አማን አማን ብለከ ዘይተወልደ ዳግም ይርያ ለመንግስተ እግዚአብሔር አለ። ኒቆዲሞስ እውነት ነው፣ ምሁረ ኦሪት ነህ፣ ተምረሃል። ነገር ግን በሐዲስ ኪዳን ዳግመኛ ያልተወለደ ወደ እግዚአብሔር መንግስት መግባት አይቻለውም አለ። ይህ ትምህርት ለኒቆዲሞስ እንግዳ ነው። በብሉይ ኪዳን ጥምቀት የሚባል ነገር የለም። ስለ ጥምቀት ነው እዚህ ጋር እየነገረው ያለና ኒቆዲሞስ ተገረመና እንዲህ አለ፣ እንዴት ይቻላል? እፎይ ይክልሰብ ዳግመ ተወልዶ እምድረ ልቀ ይክልኑ በወያ ወገቢያ ውስጥ ተከርሰሙ ወይ ተወለድ ዳግም አለ። ምን ማለት ነው? እንዴት ልጅ ዳግመኛ መወለድ ሲለው ኒቆዲሞስ በምድራዊ አስተሳሰብ ነው ያሰበው። ሰው አለ እንዴት ወደ እናቱ ማህፀን ገብቶ ድጋሚ ሊወለድ ይችላል? እናቱም ሙታ ሊሆን ይችላል። ብትኖር እንኳን እንዴት ሊወለድ ይችላል አለ። ክርስቶስ ግን ዳግመኛ መወለድ ብሎ እየነገረው ያለ ስለ ረቂቁ ልደት ነበር። ምክንያቱም ሰው ሶስት ልደት አለ። አንደኛው ልደቱ ከእናት ከአባት የሚወለደው ከአባት ዘር ከእናት ደም ተከፍሎ በግዙፍ አካል ይወለዳል። ሁለተኛ የሰው ልደቱ ከመንፈስ ቅዱስ ይወለዳል። ወንድ ከሆነ በ40 ቀኑ፣ ሴት ከሆነች በ80 ቀኗ ከመንፈስ ቅዱስ ትወለዳለች። ይሄ ረቂቅ ልደት ነው፣ በአይን አይታይ። የመጀመሪያው ልደት በአይን የሚታይ የሚዳሰስ ነው። ሁለተኛው ልደት ግን አምነን የምንቀበለው ነው። በጥምቀት አማካኝነት ከመንፈስ ቅዱስ እንወለዳለን። የእግዚአብሔር የጸጋ ልጆች እንባላለን። ልጆች ከሆነ ደግሞ ልጅ አባቱን ርስት መውረስ ይገባዋልና የክርስቶስ መንግስት ወራሾች እንባላለን ማለት ነው። ሶስተኛው ልደት ደግሞ ከመሬት የምንወለደው ነው። ከመሬት ማለት ነው በዕለተ ምጽአት እኛ ተቀብረን ሙተን ተቀብረን ፈርሰን በስብሰን አፈር ትቢያ ከሆን በኋላ በዕለተ ምጽአት እንደገና አጽማችን ተሰብስቦ ሕያዋን ሆነን የምንነሳው ልደተ ምድር የሚባላል። ከመሬት እንወለዳለን። ከዚህ ውስጥ ጌታ እየነገረው ያለው ሁለተኛውን ልደት ነው። እንዴት ይቻላል አለ። ምክንያቱም ኒቆዲሞስ የሚያስብ ምድራዊ አስተሳሰብ። አሁን በዘመናችንም እንደዚህ አይነት አስተሳሰብ እንዴት ይቻላል የሚባል ነገር የለም። በሃይማኖት ሁሉ ይስካል ለዚህ አምን ብሎ ስለዘጋው ማለት ነው። ለሚያምን ሁሉ ይቻላል። ስለዚህ በምድራዊ አስተሳሰብ ኒቆዲሞስ እንዴት ይቻላል ሲለው ጌታ ሊገልጽለት ፈለገ። አማን አማን ደብለከ ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ይርያ ለመንግስተ እግዚአብሔር። አሁን ገለጸልን። ከውሃና ከመንፈስ ቅዱስ ያልተወለደ መንግስተ ሰማይ ሊገባ አይቻልም ማለት። ከውሃና ከመንፈስ ቅዱስ ማለት ነው በውሃ አማካኝነት ጥምቀትን ስለምናገኝ። ለምን በውሃ እንጠመቃለን በነገራችን ቢባል በጣም ብዙ ምክንያት አለው። ከዚያው የተወሰኑት ልጥቀስላል። አንደኛ በውሃ የምንጠመቅ እኮ እስመማ ይርኩብ ለኩሉ ይላል። በጠጅ አድርጎት ቢሆን ኑሮ ለምሳሌ ጥምቀቱን ድሃ ሰው አያገኘውም ነው። ስለዚህ ውሃ ለሁሉ ሰው የሚገኝ ነው ይላል።
መቼም ሰው ቢቸገር ውሃ አይቸገርም። ውሃ ከተቸገረ ያው መሞቱ ስለሆነ ማለት ነው። ስለዚህ ውሃ ሁሉም የሚያገኘው ስለሆነ ሀብታምም ድሃም ልጅነት እንዳይቀርበት በውሃ እንዲጠመቅ አድርጎልናል ክርስቶስ። ሁለተኛ ውሃ እድፍን ያጠራል። የቆሸሸውን ልብስ በውሃ ስናጠበው ልብሱ ንጹህ ይሆንና የሚያምር ይሆን። እኛ በጥምቀት ከኃጢአታችን የሚያነጻን ስለሆነ ሌላም ብዙ ምክንያት አለ። ከመንፈስ ቅዱስ የተባለውም ደግሞ በመንፈስ ቅዱስ አማካኝነት ነው የምንወለድ በረቂቅ ልደት ለማለት ነውና ከውሃና ከመንፈስ ቅዱስ ካልተወለደ ሰው የእግዚአብሔርን ልጅ መሆን አይቻለውም ማለትና እስመ ዘተወልደም ሥጋ ሥጋ ወጡ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው አለ። ስለዚህ አንተ ከዚህ መወለድ አለብህ ብሎ አንድ ምሳሌ ይነግረዋል። እስመ ነፋስ ሀበ ፈቀደ ይነፍህ ወቃሎ ተሰምዕ ወይተአምር ሀበ ይመጽእ ወሀበ ይሐውር። ነፋስ በወደደው ይነፍሳል፣ ድምፁን ታያለህ፣ ድምፁን ትሰማለህ እንጂ መልኩን አታየውም። ስለዚህ ከመንፈስ ቅዱስ መወለድም እንደዚህ ነው፣ ረቂቅ ነው አለ። ረቂቅ ነው፣ እንደ ነፋስ ነው። ነፋስ ዝም ብለን ዛፉን ሲያናውስ ሲንቀሳቀስ አይተን ነፋስ አለ እንላለን እንጂ ነፋስ አለ። መንፈስ ቅዱስም እንደዚህ ነው። እኛ ውሃው በራሳችን ላይ ስንጠመቀው ከክርስቶስ ጎን የፈሰሰ ባይገባው ይሆናል ሲባል አምነን እንቀበለዋለን እንጂ በአካል አይታይም መንፈስ ቅዱስ። ስለዚህ እንደዚያ ነው እያለ በምሳሌ አስረዳው። አሁንም ኒቆዲሞስ ግን ምን አለ? እፎይት ካል ዝንቱ ይኩናል። አሁንም አልገባኝም አለ ኒቆዲሞስ። በነገራችን ላይ አግባብ የሆነ ክርክር አለ ያለው የኒቆዲሞስ ክርክር ጥሩ ነው። አልተማረም ከዚህ ቀደም ያልገባን ነገር በጠይቃለን። ይሄ እንዴት ሊሆን ይችላል አለ። ምክንያቱም እንዴት በረቂቅ በአይን ያልታየ ነገር ልክ ከዘመናችን አስተሳሰብ ጋር ይመሳሰል። ለምሳሌ ዛሬ ባለንበት በ21ኛው መቶ ክፍለ ዘመን ያልታየ ነገር አልተረጋገጠም ነው። ሳይንስ በቤተ ሙከራ ቴስት አድርጎ ያላረጋገጠውን ነገር እርግጠኛ ነው ብሎ አያወጣው። ምክንያቱም ለምሳሌ እግዚአብሔር የለም የሚሉ ሰዎች እግዚአብሔርን ስላላየ ነው ለመኖሩ እርግጠኛ አይደለም ይላል። ልክ እንደ ዓለማችን ጥያቄ ኒቆዲሞስም እንዴት ይሄ ሊሆን ይችላል ሲል ጌታ ምን አለው? አንተ ሊቆሙ ለእስራኤል ወዘንተ ነገር ይታምራል። አንተ የአይሁድ አለቃ ነህ፣ ነገር ግን ይህን ነገር አታውቅም አለ። ውዳሴ ከዘለፋት አንተ የእስራኤል አለቃ ነህ ሲል እያመሰገነ ይህን ነገር አታውቅም ሲል ግን ነቀፈው። እዚያ ውዳሴ ከዘለፋ ተናገረው። የተማረው ትምህርት ይህንን ነገር ሊያሳውቀው አልቻለም ነበርና የተአምር ብሎ ሲነግረው ከዚያ ምን አለ? ወስበ እንዘ ዘበምድር ይነግረክሙ የተአምኑኒ እፎን ከታመኑኒ ይመነገርኩክሙ ዘበሰማያት አለ ጌታ። ምድራዊ ልደታችሁን ስነግራችሁ ያላመናችሁኝ በኋላ የሚመጣው ልደታችሁን ብነግራችሁ እንዴት ታምኑኛላችሁ? ወይ በምድር ያለውን ነገር ስነግራችሁ ካላመናችሁ በሰማይ እንዲህ ያለ ነገር ብላችሁ እንዴት ታምኑኛላችሁ ብሎ እኛ ያየነውን እንናገራለን የሰማነውን እንመሰክራለን ብሎ ራሱን ከዮሐንስ ከአብ ከመንፈስ ቅዱስ ጋር እያደረገ ኒቆዲሞስን አሳምኖታል ማለት ነው። ከዚያ በኋላ ኒቆዲሞስ አመነ። ይህንን ከተከራከሩ በኋላ አዎ እውነት ነው ብሎ ከዚያ በኋላ ልብ በሉ ያመነበትን ምክንያት የምንረዳበት ለምንድን ነው መሰላችሁ? አሁን ሌሊት ይመጣል ነበር ያለ። ከዚያ በኋላ ግን ምን አደረገ? በዕለተ ዓርብ ጌታ በመስቀል ላይ ሲሰቀል ከዮሴፍ ጋር ሆኖ በአደባባይ እንኳን ያኔ ክርስቶስን የሚደግፍ ሰው ቤቱ ይቃጠላል፣ ንብረቱ ይዘረፋል በተባለበት ሰዓት በአደባባይ የክርስቶስን አካል ከመስቀል ላይ አውርዶ ከዮሴፍ ጋር ለመቅበር በቃ። አያችሁ፣ በመንፈሳዊ ብቃት ሲታደግ እንደዚህ እያደገ ሲሄድ ሌሊት በጨለማ ይመጣ የነበረው በቀን መጥቶ የክርስቶስን ሥጋ ለመቅበር በቅቷል ገንዞና። ይህ ኒቆዲሞስ በዚህ በአብይ ጾም በሰባተኛው ሳምንት የምናስበው ይሄንን ነው። ከኛ ሕይወት ጋር የሚያገናኘው አንደኛ ከውሃና ከመንፈስ ቅዱስ ካልተወለድ የእግዚአብሔርን መንግሥት ማግኘት በፍጹም የማይቻል እንደሆነ ራሱ ባለቤቱ ነግሮናልና ኒቆዲሞስ ብለው ሊቃውንተ ቤተ ክርስቲያን ይህንን ሰባተኛውን ሳምንት ለኒቆዲሞስ ሰጥተው ተናግረውታል። ኒቆዲሞስ አምጻ ሜተ ልጥረ እየተባለ ኒቆዲሞስ 100 ልጥር አምጥቶ የጌታን ሥጋ መቅበሩን ወዘተ የኒቆዲሞስ ሥራ እየታወሰ የሚመሰገን ይህ ኒቆዲሞስም በኋላ ከሰባ አርድእት ተቆጥሮ በማስተማር በሰማዕትነት ያረፈ ታላቅ የቤተ ክርስቲያን አባት ከመሆን በቅቷልና ጠቅለል ስናደርገው እኛ ሹመት ቢኖረን ባለጸግነት ቢኖረን ትምህርት ቢኖረን ከእግዚአብሔር መራቅ አያስፈልግም፣ ከትምህርት መራቅ አያስፈልግም። ለምን ከተባለ ያንን ነገር ሁሉ ያገኘነው በእግዚአብሔር ላይ ነውና እግዚአብሔር የሰጠንን ነገር ደግሞ እግዚአብሔርን ለማገልገል እንጂ ከእግዚአብሔር ለመራቂያ እንዳናደርገው ከኒቆዲሞስ መማር እንችላለን ማለት ነው። ስለዚህ ሰባተኛው አብይ ጾም ሳምንት ኒቆዲሞስ ማለት ትርጓሜው ከረጅሙ ባጭሩ ከብዙ በጥቂቱ ይህንን ይመስላል ማለት ነው። እስካሁን ድረስ ያስተማረን የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።